ሰላም ውድ ቻናሌ ተከታታዮች ዛሬ እንደተለመደው ለውበታችሁና ለጤናችሁ እጅግ በጣም ጠቃሚ የሆኑ መረጃዎችን ይዤ ቀርቤያለሁኝ። ዛሬ የምንነጋገረው ርዕስ ደግሞ በኩሽናችን ውስጥ በቀላሉ የምናገኘው ተራ የሚመስለው ግን ደግሞ ለቆዳችን አስደናቂ የሆነ ጥቅም ያለው ድንች ነው። ድንች ለምንበላው ምግብ ብቻ ሳይሆን በተለይም ደግሞ ለፊታችን ቆዳ ጥራት፣ ልስላሴና አንጸባራቂነት እንዴት አስማታዊ ጥቅም እንዳለው በዝርዝር እንመለከታለን። ብዙዎቻችን ድንችን ለመመገብ እንጠቀምበታለን እንጂ ከቅባት፣ ከጥቋቁር ነጠብጣቦች፣ ከአይን ስር ጥቁረትና ከብጉር ምልክቶች ሙሉ ለሙሉ ነፃ እንድንሆን ሊረዳን እንደሚችል ብዙም አናውቅም። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ድንች ለፊት ቆዳችሁ ለመጠቀም የሚያስችላችሁ እጅግ በጣም ቀላልና ውጤታማ የሆነ የማስክ አዘገጃጀት ትማራላችሁ ማለት ነው። ድንች እንግዲህ ለቆዳችን የሚሰጠው ጥቅም በውስጡ ከያዘው ኬሚካላዊ ይዘቱ የመነጨ ነው። ከነዚህም ውስጥ አንደኛው ስታርች ነው። ድንች እንግዲህ በዋነኝነት ስታርች የበዛበት ነው። ስታርች ለቆዳችን ሁለት ትልልቅ ጥቅሞች አሉት። አንደኛ ከመጠን ያለፈ የፊት ቅባትን የመምጠጥና የማድረቅ ችሎታ አለው። ይህም ለቅባታማ ቆዳ ተገላጭ የሆኑ ሰዎች የቆዳ ቀዳዳዎቻቸው እንዳይደፈኑና ብጉር እንዳይፈጠር ይረዳል። ሁለተኛው ደግሞ ስታርች ቆዳን የማረጋጋት ችሎታ አለው። በፀሐይ ለተጎዳ ወይም ለተቆጣ ቆዳ እጅግ በጣም ጠቃሚ ነው። ሁለተኛው ደግሞ ቫይታሚን ሲ ነው። ቫይታሚን ሲ ቆዳን ከሚጎዱ ነፃ ራዲካሎች በመከላከል ረገድ ቀዳሚ ሚና ይጫወታል። ኮላጅን ምርትን በማነቃቃት ቆዳችን ጠንካራና የመለጠጥ አቅም ያለው እንዲሆን ይረዳል። ይህም ማለት የቆዳ መሸብሸብን ያዘገያል፣ እንዲሁም የቆዳችን አዲስ የመፈጠር ሂደትን ያፋጥናል። ብሩህና የሚያብረቀርቅ ቆዳ እንዲኖረን ያደርጋል። ሌላኛው ካቴኮሊዝ ኢንዛይም ነው። ይህ ኢንዛይም ለድንች ቆዳን የማብራት ወይም ብሊቺንግ ኃይል የሚሰጠው ቁልፍ ነገር ነው። የቆዳ ቀለም መዛባትን ወይም ደግሞ ቆዳችን የተለያየ አይነት ከለር ካለውና ጥቋቁር ነጠብጣቦችን ለማጥፋት እጅግ በጣም አስፈላጊ ነው። ይህ ኢንዛይም ከመጠን በላይ ሜላኒን እንዳይመረት በመክታት የጠቆረ ቆዳን ክፍል ቀስ በቀስ ወደ ተፈጥሯዊ ቀለሙ እንዲመለስ ያደርገዋል። ሌላኛው ድንች የያዘው ንጥረ ነገር ደግሞ ቫይታሚን ቢ ነው። ኒያሲናሚድ የሚባል ቫይታሚን ቢ3 የቆዳን መከላከል ግድግዳ ለማጠናከርና እርጥበት በቆዳ ውስጥ ለማቆየት ይረዳል። ይህም ቆዳችን በቀላሉ እንዳይቆጣ ይረዳዋል። ዋና ድንች ለፊት ቆዳችን የሚሰጠውን ጥቅም ስንመለከት መጀመሪያ ጥቁር ነጠብጣቦችንና የቀለም መዛባትን ያጠፋል። ይህ ምናልባትም የድንች ዋነኛውና እጅግ ታዋቂው ጥቅሙ ነው። ብዙዎቻችን በፀሐይ፣ በእድሜ መግፋት ወይንም በሆርሞን ለውጥ ምክንያት በሚመጡ ጥቋቁር ነጠብጣቦች እንቸገራለን። ቀደም ብለን እንደተመለከትነው በድንች ውስጥ የሚገኘው ካቴኮሊዝ ኢንዛይም የሜላኒን ምርት በመቆጣጠር ረገድ ትልቅ ሚና ስላለው በተጨማሪም የድንች አሲዳማነት እና ቫይታሚን ሲ እንደ ተፈጥሯዊ ቆዳ ልጣጭ ሆነው ያገለግላሉ። እነዚህም ጊዜ የወሰደባቸውን የሞቱ የቆዳ ሴሎች ቀስ ብለው በማስወገድ ከስር ያለውን አዲስና ብሩህ ቆዳ ወደ ላይ እንዲወጣ ያደርጋሉ። የድንች ጭማቂን በመደበኛነት ለጠቆረ ቦታዎች ከተጠቀምን ውጤቱ እጅግ አስገራሚ ነው። ቆዳው ቀስ በቀስ እየበራ የቀለም መዛባቱ እየቀነሰና ፊታችን ሙሉ ለሙሉ አንድ አይነት ቀለም እንዲይዝ ያደርገዋል። ሁለተኛው ጥቅም ደግሞ የአይን ስር ጥቁረትን እና እብጠትን ማስወገድ ነው። ከእንቅልፍ ማጣት፣ ከውሃ እጥረት ወይም ከጄኔቲክስ ወይም በዘር ጋር የተያያዘ ብዙዎቻችን የአይን ስር መጥቆርና እብጠት ችግር ያጋጥመናል። ድንች ለዚህ ችግር እጅግ በጣም ፈጣንና ውጤታማ መፍትሄ ያለው። ድንች የቆዳን የደም ዝውውር የማነቃቃት ችሎታ አለው። በተጨማሪም ድንች በውስጡ ከፍተኛ መጠን ያለው ውሃ ስላለውና ቀዝቃዛ ስለሆነ በአይን ስር ያሉ የደም ስሮችን በማሳነስ እብጠትን በፍጥነት ይቀንሳል። የአይን ስር ጥቁረትን ለማስወገድ የሚረዳው ደግሞ በውስጡ ያለው ቫይታሚን ሲ እና አንቲኦክሲዳንቶች ናቸው። እነዚህ የጠቆረ ቦታን ቀስ በቀስ ያለሰልሳሉ እናም ቆዳን በደንብ ያረሰርሳሉ። ሶስተኛው ጥቅም ለብጉርና ለብጉር ጠባሳዎች። ድንች ለብጉር ተጋላጭ ለሆኑ ቆዳዎች ትልቅ ጠቀሜታ አለው። የቅባት መቆጣጠሪያ ስላለው የድንች ስታርችን ከመጠን ያለፈ የፊት ቅባት ይቆጣጠራል። ይህም የብጉር ዋነኛ መንስኤ የሆነው ቀዳዳ መደፈንን ይቀንሳል፣ ፊታችን እንዳይቆጣና እንዳያብጥ። ድንች በውስጡ ባሉት አንቲኦክሲዳንቶችና ቫይታሚኖች አማካኝነት የብጉር መቆጣት፣ ማበጥ፣ ህመም እንዲቀንስ ይረዳል። ለተቆጣ ቆዳ እጅግ በጣም ያረጋጋል። በተጨማሪም የብጉር ጠባሳን ማጥፋት ነው። ድንች ለብጉር ጠባሳ ተፈጥሯዊ መፍትሄ ነው። የሞቱ የቆዳ ሴሎችን በማራገፍና አዲስ የቆዳ ሴሎችን እድገት በማፋጠን የጠባሳዎችን ጥልቀትና ቀለም ይቀንሳል። ሌላኛው ደግሞ ቆዳ ሞይስቸር እንዲኖረውና እንዲሁም ከእርጅና ለመከላከል ነው። ድንች በውስጡ ያለው ከፍተኛ መጠን ያለው ውሃና ቫይታሚን ሲ ቆዳ እርጥበትን በመስጠት ረገድ ከፍተኛ አስተዋጽኦ አለው። እርጥበት ያለው ቆዳ ደግሞ በቀላሉ አይሸበሸብም። ቫይታሚን ሲ የኮላጅን ምርት ስላለው ቆዳችን ያለ ጊዜው ከመለጠጥ አቅሙ እንዳይቀንስ ይከላከላል።
የድንች ጭማቂን በመጠቀም ቆዳችን ለስላሳና ወጣትነት የተላበሰ እንዲሆን ማድረግ እንችላለን። ድንች ይሄ ሁሉ ጥቅም አለው ካልን እንዴት ነው የምናዘጋጀው? ማስኩንስ እንዴት ነው የምንጠቀመው የሚለውን እናያለን። ድንችን እንግዲህ ለፊት ቆዳ ስንጠቀም ሁል ጊዜ ጥሬ ድንች መጠቀም ይመከራል። ምክንያቱም ከቀቀልነው ወይም ደግሞ ካበሰልነው አብዛኛውን ቫይታሚን ሲ እንዲሁም ደግሞ ኢንዛይሞችን ሊቀንስ ስለሚችል ነው። የመጀመሪያው እንግዲህ ጥቁር ነጠብጣቦችን እና ፊታችን ፈካ እንዲል የሚያደርገው ነው። ይህም ማስክ ሲዘጋጅ የሚያስፈልጉ ነገሮች 1 መካከለኛ ጥሬ ድንች፣ 1 የሻይ ማንኪያ ንጹህ ማር። አዘገጃጀቱም ድንቹን እንልጠዋለን። ከዛም በጥሩ መፍጫ እንፈጨዋለን። የተፈጨውን ድንች በንጹህ ጨርቅ ወይም ደግሞ በማጥለያ በመጠቀም ጭማቂውን እንጨምቀዋለን። በተጨመቀው የድንች ጭማቂ ላይ 1 የሻይ ማንኪያ ማር ጨምረን በደንብ እናዋህዳለን። አጠቃቀሙም ፊታችንን በንጹህ ውሃና ሳሙና ከታጠብን በኋላ ይህንን ድብልቅ በብሩሽ ወይም በጥጥ በመጠቀም ፊታችን ላይ በተለይም ጥቁረት ያለባቸው ቦታዎች ላይ እንቀባለን። ከ15 እስከ 20 ደቂቃዎች ያህል እንዲቆይ እናደርጋለን። በቀዝቃዛ ውሃ እንታጠባለን። ይህንን ማስክ ለተሻለ ውጤት በሳምንት ከ3 እስከ 4 ጊዜ መጠቀም ይመከራል። ሁለተኛው አዘገጃጀት ደግሞ ለቅባታማና ለብጉር ቆዳ እንዲሆን ድንችን ከሩዝ ዱቄት ጋር በመደባለቅ ነው። የሩዝ ዱቄት ከመጠን ያለፈ ቅባትን በመምጠጥና ቆዳን በማለስለስ ይታወቃል። ይህ አዘገጃጀት ደግሞ ለብጉር ጠባሳ በጣም አሪፍ ነው። የሚያስፈልገው ነገር 2 የሾርባ ማንኪያ የድንች ጭማቂ፣ 1 የሾርባ ማንኪያ የሩዝ ዱቄት አንድ ላይ በመደባለቅ በደንብ እናዋህደዋለን። ከዛም ወፈር ካለ ውሃ ጨመር እያደረግን እንደባልቀዋለን። አጠቃቀሙ ፊታችን ላይ በመቀባት በተለይም ደግሞ ቅባት እና ብጉር ያለባቸው ቦታዎች ላይ እንቀባዋለን። ሙሉ ለሙሉ እስኪደርቅ ከ20 እስከ 25 ደቂቃ እንተወዋለን። ዱቄቱ ቅባቱን ሲመጣው ይሰማናል። በመጨረሻም ፊታችንን ሞቅ ባለ ውሃ እንታጠባለን። ሶስተኛው አዘገጃጀት ደግሞ የአይን ስር ጥቁረትና እብጠትን ማስወገጃ ነው። ድንች ለአይን ስር ለመጠቀም እጅግ በጣም ቀላልና ምንም አይነት ተጨማሪ ነገር የማይፈልግ ነገር ነው። የሚያስፈልገውም 1 ድንች እንዲሁም ቀጭን መቁረጫ ወይም የድንች መላጫ ሲሆን ድንቹን ከላጥን በኋላ በደንብ እናጥበዋለን። ቀጠን ቀጠን አድርገን በክብ ቅርጽ እንቆርጠዋለን። የተሻለ ውጤት እንዲኖረው ይህንን የቆራረጥናቸውን ድንቾች ለ15 ደቂቃ ያክል በፍሪጅ ውስጥ አስገብተን እናቀዘቅዘዋለን። ከዛም በጀርባችን እንተኛለን። እነዚህን የቀዘቀዙ የድንች ቁርጥራጮች በአይን ስር ባለው ጥቁረትና እብጠት ባለበት ቦታ ላይ እናስቀምጠዋለን። ከ15 እስከ 20 ደቂቃዎች እንዲቆይ እናደርጋለን። በዚህ ጊዜ ውስጥ ሰውነታችንን መረጋጋትና ማረፍ አለበት። ድንቹን ካስወገድን በኋላ ፊታችንን መታጠብ አያስፈልገውም። ይህንን በየቀኑ ማታ ከመተኛት በፊት ማድረግ አስደናቂ ለውጥን ያመጣል። ድካምንና የአይን ስር ጥቁረትን በፍጥነት ያስወግዳል። ድንችን እንግዲህ በእንደዚህ መልክ የምንጠቀም ከሆነ እነዚህን ጥንቃቄዎች ማድረግ ይኖርባቸዋል። ድንች ተፈጥሯዊ ስለሆነ በአብዛኛው ለሁሉም የቆዳ አይነቶች ደህንነቱ የተጠበቀ ነው። ሆኖም ግን ማወቅ ያለብን አንዳንድ ጥንቃቄዎች አሉ። አንደኛው ሙከራ ማድረግ አለብን። ማንኛውንም አዲስ የተፈጥሮም ሆነ ሰው ሰራሽ ምርትን ቆዳ ላይ ስንጠቀም ከመጠቀማችን በፊት አለርጂ ሊኖርብን ስለሚችል ለመፈተሽ ያህል በትንሽ የቆዳ ክፍል ለምሳሌ ከጆሮአችሁ ጀርባ ወይንም ደግሞ እጃችሁ ላይ መቀባትና ለ24 ሰዓታት ምንም እንዳላረጋችሁ ማወቅ ያስፈልጋል። ማሳከክ፣ መቅላት፣ እብጠት ካስተዋላችሁ ማስኩን መጠቀም የለባችሁም ማለት ነው። ሁለተኛው አረንጓዴ ድንች ክፍልን ማስወገድ ነው። አንዳንድ ድንቾች ለአየር ወይም ለብርሃን ተጋልጠው አረንጓዴ ቀለም ይይዛሉ። ይህ አረንጓዴ ክፍል ሶላኒ የሚባል መርዛማ ውህድ ይዟል። ይህ ውህድ ቆዳን ሊያስቆጣ ይችላል። ስለዚህ ለፊት ማስክ የምንጠቀማቸው ድንቾች ንጹህ ነጭ መሆን ይኖርበታል። አረንጓዴ የሆኑ ክፍሎች ሙሉ በሙሉ ቆርጠን ማውጣት አለብን። አንዳንድ ማስክ አዘገጃጀት የሎሚ ጭማቂን ከድንች ጋር እንድንቀላቀል ይመከራል። የሎሚ ጭማቂ እጅግ በጣም አሲዳማ በሆኑ ለስስ ቆዳ በጣም የሚያስቆጣ አይነት ሊሆን ይችላል። ቆዳችሁ በቀላሉ የሚቆጣ ከሆነ ሎሚ ባትጠቀሙ ወይንም ደግሞ ስትጠቀሙ በደንብ ከውሃ ጋር ቀላቅላችሁ ቢሆን ይመከራል። ሌላኛው ከፀሐይ መከላከል ነው። የድንች ጭማቂና ቫይታሚን ሲ የሞተ ቆዳን የማንሳት ባህሪ ያለው፣ ቆዳችን ሲነሳ ደግሞ ለፀሐይ ጨረር ይበልጥ ተጋላጭ እንዲሆን ያደርጋል። ስለዚህ የድንች ማስክን ከተጠቀምን በኋላ ከቤት ስንወጣ ከፀሐይ መከላከል ያስፈልጋል። ወይንም ደግሞ በተቻለ መጠን ማስኩን ማታ ማታ ብትጠቀሙት ይመከራል። ሌላኛው ትዕግስት ይኑራችሁ። የተፈጥሮ መድኃኒቶች እንደ ኬሚካል ምርቶች ለውጤት ፈጣን አይደሉም። የድንች ጥቅምን ሙሉ በሙሉ ለማየት በተከታታይና በትዕግስት መጠቀም ያስፈልጋል። በአብዛኛው ከ4 እስከ 6 ሳምንት ባለ ጊዜ ውስጥ የቆዳ ቀለም መዛባት መሻሻል መጀመሩን ማስተዋል እንችላለን። ውድ የቻናሌ ቤተሰቦች እንደተመለከታችሁት ድንች የተደበቀ የውበትም ሚስጥር ነው። ለቆዳችን ጥራት፣ ለስላሳነትና አንጸባራቂነት የሚሰጠው ጥቅም እጅግ በጣም ብዙ ነው። ይህን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።